በህይወታችሁ ሁሉም ነገር ጨልሞባችሁ ግን ደግሞ ለሰው ስትሉ ብቻ የውሸት ፈገግታን ለማሳየት ሞክራችሁ ታውቃላችሁ? ዛሬ ተረካችን በዓለም ላይ ትልቁ አስቂኝ ሰው ቻርሊ ቻፕሊን ከሳቁ ጀርባ ያለውን ልብ ሰባሪ ግን ደግሞ ለሁላችንም ብርታት የሚሆነን እውነተኛ ታሪክ እንሰማለን። ቻርሊ ቻፕሊን በለንደን እጅግ አስከፊ በሆነ ድህነት ውስጥ ነው ያደገው። አባቱ በለጋ ዕድሜው የሞተ ሲሆን እናቱ ደግሞ በአእምሮ ህመም ምክንያት ሆስፒታል ገብታ ነበር። ቻርሊና ወንድሙ ጎዳና ላይ ወድቀው ለምግብ የሚሆን ፍርፋሪ ፍለጋ ይንከራተቱ ነበር። ገና በ9 ዓመቱ የቤተሰብ ኃላፊነት ተጭኖበት በስራ ያደገው ቻርሊ የኋላ ኋላ በፊልሞቹ ላይ የምናየው ያ ትንሹ ሰው የራሱ የልጅነት የድህነት ህይወት ነጸብራቅ እንደሆነ ይነገራል። ቻርሊ በዓለም ላይ በሀብትና በዝናው በናኘበት ሰዓት እንኳን የልጅነት ረሃቡና መከራው ትዝ እያለው በሐዘን ይዋጥ ነበር። እርሱ ሳቅን የፈጠረው ከደስታው ተርፎ ሳይሆን ካየው መከራና ስቃይ ለመሸሽ ነበር። መስታወት ምርጥ ጓደኛዬ ነው፣ ምክንያቱም እኔ ስታመም እርሱ አይስቅም የሚለው አባባሉ በብዙዎች ዘንድ ይታወቃል። ቻርሊ ቻፕሊን ለዓለም ያሳየው አንድ ትልቅ ቁም ነገር አለ። እርሱም ሳቅ ከመከራው መውጫ ትልቁ መሳሪያ መሆኑ ነው። በሕይወታችሁ ውስጥ በሳቅ የደበቃችሁ ትልቅ ሐዘን አለ? ሐሳባችሁን በኮሜንት አጋሩን።